እናትየዋ ልጇ በጣም ሱስ ውስጥ ገባባት እና በቃ ብትመክረው እምቢ አላት። ስለዛ ደወለችልኝ፣ ተገናኘን፣ ልጁንም አገኘሁት። ልጁ ዝግጁ አይደለም ከሱስ ለመውጣት። ስለዛ የአቅሜን ሀሳቤን እንዳለ አካፈልኩት። እሱ ጋር ዘዴው እንደማይሰራልኝ እኔ የምነግረውን ነገር እየሰማኝ እንዳልሆነ ወይም የማይሰማበት እድሜ ላይ እንደሆነ ተረዳሁት። ስለዛ ወደ እናትየዋ ነው መመለስ ያለብኝ። እናትየው ጋር ተመለሱና ቤተክርስቲያን ሂዱ። ቤተክርስቲያን ከሄዳችሁ በኋላ ንገር እያመመኝ ነው፣ ነገ ከነገ ወዲያ በተኙበት ላለነሳ። እናትየዋ ፓራላይዝ ሊሆነች ነው፣ ረጅም ሰዓት መቀመጥ አትችልም፣ ምግብ በጣም ሴንሲቲቭ ናት፣ ስትበላ ያማታል። ይህ ሁሉ የመጣው በልጁ ልጁ ግን አያውቅም። ልጁ በቃ አያውቅም። ስትጮህበት ለሊት 8 ሰዓት እንዲሁም በር ከፍቶ ይወጣል። እና ንገር እያመመሽ ደግሞ ያለው በሱ ምክንያት እንደሆነ ንገር። ከዛ በኋላ ለእግዚአብሔር አሳልፈሽ ታይ። ከዛ